ዓለምን በድሃና በሀብታም በጌታና በአሽከር ከፍለዋታል። እግዚአብሔር ድሆችን ይወዳል፣ ለተራቡትም ያዝንላቸዋል። ይህን ነገር ከዚህ በፊት ሰምቼዋለሁ። የምታመልኩት አምላክ ማን ነው? የማርያምን አምላክ ነው እንዴ የምታመልኩት? ማን ናት ማርያም? አምላኳ ኢየሱስ ክርስቶስ ይባላል። አሁን ክርስቲያኖች ነን። ሁሉም ክርስቲያኖች እንዲህ እንዳንተ ልበብርቶችና ጠንካሮች ናቸው? አዎ፣ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ይገርማል። እነዚህን ቃላት ከየት ነው የተማራችሁ? ከመጽሐፍ ቅዱስ ነው የተማርነው። መጽሐፍ ቅዱስ ምን አይነት መጽሐፍ? መጽሐፍ ቅዱስ የእግዚአብሔር መጽሐፍ ነው። እንደናንተ እንደዚህ ለማወቅ ብፈልግ ማን ሊያስተምረኝ ይችላል? በዙሪያ ያለ በረሃ በሙሉ በመነኮሳት የተሞላ ነው። ወደ ሻሂድ በረሃ ሂድ። ዳሪዮስ! አቤት ጌታው። እነዚህን ሁለቱን ፍታቸው፣ ይሄዱ። ይቅር ብያቸዋለሁ። እንዳልክ እናንተ ሁለታችሁ ተነሱ፣ ሂዱ። እኛ እዚህ ድብርት አንፈልግም። ሌሊቱን ሙሉ እግዚአብሔር እግዚአብሔር እያሉ ቀፋፊ ሌሊት ሊያደርጉት ነበር። ሁላችሁም ወደ የድንኳናችሁ ግቡ። ወደ የድንኳናችሁ ግቡ። ምን አይነት ነገር ነው? እዲያ ቀፋፊ አይደለም። ስሚ ፀሐይ፣ እውነት አንቺ አምላክ ሆንሽ? ንገሪኝ፣ ተገለጭልኝ። ግን እንዴት ፈጣሪ ልትሆኚ ትችያለሽ? ትጠልቂያለሽ፣ ትጠፊያለሽ። ፈጣሪ አይጠልቅም አይጠፋም። ስለዚህ ፈጣሪ እሳት ነው። እውነተኛ ፈጣሪ እሱ ነው። ግን እኮ በትንሽ ውሃ እርሱንም ላጠፋው እችላለሁ። እንግዲህ ፈጣሪ ማን? ራስን አሳየኝ፣ ራስን አሳየኝ። አምላኬ ሆይ ተናገረኝ፣ ተናገረኝ። እውነተኛውን ፈጣሪ ማወቅ ከፈለክ ወደ ሻሂድ በረሃ ሂድ። እዚያ ያሉ መነኮሳት ሁሉንም ያስተምረዋል። የሚወደኝ ቢኖር ሁሉን ትቶ ይከተል። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። እውነተኛውን ፈጣሪ ማወቅ ከፈለክ ወደ ሻሂድ በረሃ ሂድ። እዚያ ያሉ መነኮሳት ሁሉንም ያስተምረዋል። እንደምን አደሩ አባ? እግዚአብሔር ይመስገን። አባ ኤስድሮስን አይተዋል? ጸሎት ላይ ሳይሆኑ አይቀርም። እሺ። በሰማይ የምትኖር አባታችን ሆይ ልባችንን በእምነት ባለጠግነት ሙላው። ስለ ክብርህና ያንተን ፈቃድ ለመፈጸም ስላለን ጉጉት ብለህ ስንናገር አፋችንን በሕያው ቃልህ ሙላው። የተትረፈረፈውን የጸጋህን ስጦታ ስጠን። ያንተን ፈቃድና ሐሳብ ለመፈጸም የተጋን አድርገን። ወደ አንተ ቅጽር ብዙ ነፍሳትን እንድናመጣ ፈቃድህ ይሁን። ከሰይጣን ምርኮ ነፃ ወጥተው ያንተ ልጆች ይሆኑ ዘንድ እጅህን ወደ ኃጢአተኞች ዘርጋ፣ ወደ ቀናችው መንገድ ይገቡ ዘንድ የባሕርይ አምላክነትህን ግለጽላቸው። ቀናና ታማኝ ልጆች እንዲሆኑ እርዳቸው። ኃይል፣ ክብር፣ ሞገስና ስልጣን ያንተ ነው። ክብርና አምልኮ ላንተ ብቻ ይገባል። በተቀደሰ
አጠራሩ ወዴት ነህ ልጄ። ሙሴ ምንም እንኳን መጥፎና አጸያፊ ሕይወት ቢመራም ለሁሉም ክፉ ቢሆንም የሰውን ልብ የሚመረምረው ጌታ እግዚአብሔር ውጫዊ ማንነትን አይመለከትምና በአንድ ሰው ልብ ውስጥ ሊጠፋ የደረሰን ሻማ መልሶ እንዲነድ ማድረግ ይቻለዋል። ለደከመ የሚደገፈውን እንጨት ያቀርባል። በቅዱሳት መጻሕፍት እንደተጻፈው የተበላሸ ፍሬን እንዲያፈራ የሚጨስ እንጨት እንዳይጠፋ በሙሴ ልብ ውስጥም ቀረበ ሕይወት አገኘ። ስለዚህ ወደ ምሕረት መንገድ መራው። እዚህ ምን ትፈልጋለህ የኔ ልጅ? እውነተኛውን አምላክ እንደምታመልኩ ሰምቼ ነው። ስለዚህ ስለ እርሱ ለማወቅ ወደዚህ መጣው። ቆየኝ የኔ ልጅ፣ መጣው። ቀደሰ አጠራሩ ወዴት ነህ ልጄ ይልሃል። ምን ልርዳህ አባቴ? ምንም እንኳን ስፍር ቁጥር የሌለው ኃጢአት ብሰራም እውነተኛውን አምላክ ማወቅና ከእናንተ ጋር መሆን እፈልጋለሁ። ስለዚህ እውነተኛ አምላክ እንዴት አወቅ? ማንስ ወደዚህ ቦታ መራ? ስለ እግዚአብሔር ምንም የማውቀው ነገር አልነበረም። ነጋዴዎችን እዘርፍ ነበር። በዚህ ምክንያት ክርስቲያን ምርኮኞች ስለርሱ ነገሩ። ብቻዬን በሜዳ ላይ ሲሄድ ወደ ሰማይ ተመለከትኩ። ፀሐይ በምስራቅ ወጥታ በምዕራብ እንደምትጠልቅ አስተዋልኩ። ጨረቃም አንዳንድ ጊዜ ሙሉ፣ ሌላ ጊዜ ደግሞ ጎዶሎ ነች። ከዋክብትም ቢሆኑ በሌሊት ብቅ ብለው በቀን ብርሃን ይጠፋሉ። ፀሐይ እውነተኛ ፈጣሪ ብትሆን ኖሮ ለምን ጠዋት ወጥታ ማታ ትጠልቃለች ብዬ እገረም ነበር። ከሁሉም የሚገርምኝ የነበረው በሰማይና በምድር ያለው ሁሉ የራሱን ስርዓት በሚገባ ጠብቆ ነው የሚጓዘው። ለራሴም እንዲህ አልኩ፣ ይህን ሁሉ አስተካክሎ የፈጠረ አንድ እውነተኛ አምላክ መኖር አለበት። እንዲህ እያልኩ ሳስብ አንድ ገበሬ ወደ ሻሂድ በረሃ እንዲሄድና በዛም ስለ እውነተኛው አምላክ እንደሚያስተምሩ ይነገረኝ። ለዚህም ነው ሁሉን ትቼ ስለ እርሱ ለማወቅ ወደዚህ የመጣሁት። ከኔ ጋር ና ልጄ። አሁን ቤተ ክርስቲያን ትገባለህ። ቤተ ክርስቲያን? አሁን የእግዚአብሔር ቤት። ሁሉን ክፉ ሥራ ትተህ እግዚአብሔርን ለማወቅ ስለመጣህና ወደ ቤተ ክርስቲያን ስለምትገባ የክፉ ሥራ መሳሪያዎችን መጣል አለብህ። ምክንያቱም እውነተኛ አምላክ እግዚአብሔርን ፈልገህ መጥተሃልና። እነዚህ በእውነተኛ አምላክ ፊት ምንም አያደርጉልህም። መጽሐፍ ቅዱስ ካንተ ጋር ሆኜ በምድር ምንም አያስፈልግህም ይልሃል። አሁን ኃጢአተኛ ነኝ። ይሄ ከኔ ይራቅ። ምንድነው? የምን የምስጢር ምልክት ነው? ምስጢር አይደለም፣ የመስቀል ምልክት ነው። መስቀል? መስቀል? ወንጀለኞች የሚሰቀሉበት መስቀል አይደለም፣ የምትሸከመው መስቀል ነው። ቃሉ ለማያምኑትና ለተረገሙ ይህ ግልጽ አይደለም። በክርስቶስ ደም ለዳኑ ይህ የእግዚአብሔር ኃይል ነው። አልገባኝም። አይዞህ፣ እረዳሃለሁ። ልክ እኔ እንደማደርገው አድርግ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን።
ተከተለኝ። ስማ ልጄ፣ እግዚአብሔር ታላቅ ነው። ማንም ሊገልጸው አይችልም። በጊዜም ሆነ በቦታ አይወሰንም። እግዚአብሔር ሰማይና ምድርን በሰማይና በምድር ያለውን ሁሉ የፈጠረ ነው። እግዚአብሔር ሰዎች ሁሉ ንስሐ እንዲገቡና ኃጢአት እንዳይሰሩ ይፈልጋል። እግዚአብሔር ፍቅሩን ለኛ ለማሳየት ከሰማየ ሰማያት ወርዶ በመስቀል ተሰቅሎ ምሕረቱን ሰጠን። ስለ ኃጢአታችን ዋጋ ደሙን በመስቀል ከፈለ። ልጄ ሙሴ፣ ይሄ መጋረጃ ይታይሃል? ብትቀደው ማን ይተውሃል? ማንስ ይቅር ይልሃል? ከገዛው ሰው በቀር ሌላ ማንም ሊሆን አይችልም። እግዚአብሔር ስለኛ ተሰቅሎ ደሙን ከፈለ። ስለዚህ እሱ ብቻ ስለ ኃጢአትህ ስለከፈለ ይቅር ይልሃል። ኃጢአተኞች እንኳን ሆነን እግዚአብሔር ፍቅሩን አሳይቶናል። ክርስቶስ ስለኛ ሞተ። እኔ እግዚአብሔርን በድዬዋለሁ። ይህን ሁሉ ኃጢአት ሰርቼ ይቅር ይለኛል አባቴ? በሚገባ ይቅር ይልሃል። ንስሐ ትገባለህ። በእግዚአብሔር መንግሥት ከ99 ነገደ መላእክት ይልቅ ንስሐ በሚገባ በአንድ ኃጥእ በሰማይ ታላቅ ደስታ ይደረጋል።